የፊሽንግ ወረርሽኝ ከስራ አለቃው አስቸኳይ መልእክት ደረሰዎት እንበል። አሁኑኑ ለደንበኛ የሚሆን የጊፍት ካርድ ጄፍ ካርድ ገዝተህ ቁጥሩን ላክልኝ ይላል። ተቻኩለዋል። ስራ በዝቶብዎታል። ሳያረጋግጡ ሊንኩን ተጫኑት። በዛች ሰከንድ የዲጂታል ሕይወትዎን ቁልፍ ለሌባ አስረከቡ ማለት ነው። ይህ በየቀኑ 3.4 ቢሊዮን ጊዜ ይከሰታል። ጎግል ብቻ በቀን 100 ሚሊዮን ጥቃቶችን ያግዳል። ይህ ማለት በየሰከንዱ በሺዎች የሚቆጠሩ ሰዎች የመታለል አደጋ ተጋርጦባቸዋል ማለት ነው። ችግሩ ፊሽንግ በአሁኑ ጊዜ በዓለማችን ላይ ዋነኛው የሳይበር ወንጀል ነው። ተማሪም ይሁኑ የድርጅት መሪ የዚህ ጥቃት ኢላማ ሊሆኑ ይችላሉ። የጥቃቱ አወቃቀር ማታለያው ሃከሮች ከኢንቮይስ አልተከፈለም ወይም ከአካውንቶ ተዘግቷል የሚሉ ሰዎችን የሚያስደነግጡ ርዕሶችን ይጠቀማሉ። ሳይኮሎጂው ለምን በ24 ሰዓት ውስጥ ካላረጋገጡ አካውንቱ ይሰረዛል ይላሉ። ምክንያቱ ፍርሃት በሰው ልጅ አእምሮ ውስጥ ያለውን የማመዛዘን ችሎታ ስለሚያጠፋው ነው። ቴክኒካዊ ስልት 54 በመቶ የሚሆኑት የሐሰት ድረገጾች መጨረሻቸው ቋመነው ሰዎችን ለማታለል ትክክለኛ ድርጅት መስሎ ለመታየት ይህንን ይጠቀማሉ። ዛሬ ስለ ፊሽንግ አስደንጋጭ መረጃዎች፣ ለማን የበለጠ አደገኛ እንደሆነ እና በዓለም ኢኮኖሚ ላይ ስለሚያደርሰው ከፍተኛ ጉዳት እናያለን። አስደንጋጭ አሃዞች መጠኑ ጎግል በቀን እስከ 100 ሚሊዮን የፊሽንግ ኢሜሎችን ያግዳል። ቢሆንም ግን ብዙዎቹ ያመልጣሉ። በ2022 ከተላኩ ኢሜሎች ውስጥ 48 በመቶ የሚሆኑት አይፈለጊ ስፓም ነበሩ። ምንጩ እነዚህ ጥቃቶች ከየትኛውም ቦታ ቢመጡም ከ24 በመቶ በላይ የሚሆኑት የሚነሱት ከሩሲያ ሲሆን ጀርመን እና አሜሪካ ይከተላሉ። ተጠቂዎች ከእኔ ቴክኖሎጂ አውቃለሁ አልታለልም ይሉ ይሆናል። ነገር ግን መረጃዎች እንደሚያሳዩት ከቀድሞ ትውልድ ይልቅ ወጣቱ ትውልድ ማዮሄንያወዝ እና ጃን በፊሽንግ የመታለል ዕድላቸው ከፍተኛ ነው። የአንድ ክሊክ ዋጋ የድርጅቶች ጉዳት በአማካይ አንድ የሳይበር ጥቃት በድርጅቶች ላይ ከ$4 ሚሊዮን በላይ ኪሳራ ያደርሳል። ዌሊንግ ሃከሮች የድርጅት ከፍተኛ መሪዎችን ብቻ ኢላማ ሲያደርጉ ዌሊንግ ይባላል። በዚህ መንገድ በአንድ ጥቃት ብቻ አንድ ድርጅት $47 ሚሊዮን ሊያጣ ይችላል። የፊያስ ኩባንያ ማስታወስ ይቻላል። ሃከሮች የድርጅቱን ዋና ሥራ አስኪያጅ ሲኦ የአጻጻፍ ስልት በመምሰል በላኩት ኢሜል ድርጅቱ $47 ሚሊዮን ከስሯል። ዘመናዊ ስልቶች ሊንክዲን፣ ዋይንኬዴን እና ማህበራዊ ሚዲያ። የሊንክዲን ማጭበርበሮች በ2022 ፊሽንግ ለማካሄድ በብዛት በሃከሮች የተመሰለው የሊንክዲን ገጽ ነበር። በተለይ አዲስ ሥራ የጀመሩ ሰዎችን መሪ በመምሰል መረጃ ይሰርቃሉ። የመልእክት መተግበሪያዎች ጥቃቱ በኢሜል ብቻ የተወሰነ አይደለም። በመልእክት መተግበሪያዎች ከሚላኩ የፊሽንግ ጥቃቶች 90 በመቶ የሚሆኑት በዋትስአፕ በኩል ይላካሉ። ከራንሰምዌር ጋር ያለው ግንኙነት ፊሽንግ ለከባድ የራንሰምዌር ጥቃቶች እንደ መግቢያ በር ያገለግላል። መከላከያና ማጠቃለያ ደካማው ጎን 91 በመቶ የሚሆኑት የሳይበር ጥቃቶች የሚጀምሩት በቀላል የፊሽንግ ኢሜል ነው። ለዚህም ዋናው ምክንያት 43 በመቶ የሚሆኑ ሰራተኞች በሥራ ገበታቸው ላይ በሚያሳዩት መዘናጋት ለጥቃት በር ስለሚከፍቱ ነው። መፍትሄ ሁልጊዜ ባለ 2 ደረጃ ማረጋገጫ ማፋ ይጠቀሙ። ማንኛውንም ከአስቸኳይ የገንዘብ ጥያቄ ይጠራጠሩ እና የማያውቁት ሰው የላከውን ሊንክ አይጫኑ። የመረጃ ምንጮች ሰርፍሻርክ፣ የዩናይትድ ኪንግደም መንግሥት፣ ሊንክዲን፣ IBM እና ሌሎች ናቸው። የሳይበር ደህንነት የሁላችንም ኃላፊነት ነው። የሳይበር ደህንነት ንቁ መሆንን ይጠይቃል። ሁልጊዜ ይጠራጠሩ። ለተጨማሪ መረጃዎች ኢቲያችን ሰብስክራይብ ያድርጉ።